አርዕስተ ዜና። በሀላባ ዞን የ3 ዓመት ህፃን በጅብ ተበልታ ህይወቷ አለፈ። በአማራና በትግራይ ክልል ሰዎች እየታፈኑ መሆኑ ተሰማ። በአዲስ አበባ ሰሚት ጠፍቶ ሲፈለግ የነበረው የ7 ዓመቱ ህፃን ተገድሎ የካጫካ ውስጥ ተገኘ። የትራምፕ አስተዳደር አንጋፋ ዲፕሎማቶችን ወደ ሀገራቸው እንዲመለሱ አዘዘ። ሳዑዲ አረቢያ ከመጪው ጥር 1 2026 ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል ወስናለች። ሰላም ጤና ይስጥልን። ኢኪ ዜናዎች ነን። የዕለቱን መረጃዎች ይዘን መተናል። አብራችሁን ቆዩ። ቤተሰቦቹ የ7 ዓመቱ ህፃን ሀበን ካሱ ከአዲስ አበባ ሰሚት እሁድ ታህሳስ 5 2018 ዓ.ም ከቤት እንደወጣ አለመመለሱን በመግለጽ በእግር፣ በፈረስ፣ በፖሊስ፣ በማህበራዊ ሚዲያም አስፈለጉ ይገኛል የሚለው ተስፋ ይዘው በሌላም በኩልም ተገድሎ ይሆን፣ አውሬ በልቶት ይሆን፣ ሰው ሰውሮት ይሆን በውስጣቸው እየዞረ ከሳምንት ጭንቀት በኋላ የትንሹ ልጅ ሬሳ በሰው ተገድሎ ክብር እንደሌለው ፍጡር ጫካ ውስጥ ተጥሎ ተገኘ። ፖሊስ የህፃኑን መገደል ዛሬ ጠዋት ለቤተሰቦቹ ያረዳ ሲሆን ቤተሰቦቹ ለአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን በመረከብ ስርዓተ ቀብሩን ፈጽመዋል። ስርዓተ ቀብሩ በዛሬው ዕለት 2 ሰዓት ተኩል ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ተጠርጣሪው ህፃኑን ቀደም ብሎ ገሎት ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ብሏል። ይህ ተጠርጣሪ በፖሊስ ተይዞ ምርመራ እየተደረገበት ነው። ለኢትዮጵያ አየር መንገድ ሰራተኞች መኖሪያ ቤት ግንባታ የሚውል 27.8 ቢሊዮን ብር ብድር ስምምነት የኢትዮጵያ ንግድ ባንክ አደረገ። በጋምቤላ ክልል ባለፉት 2 ሳምንት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ኢስመኮ ለቢቢሲ ገልጿል። ለቢቢሲ በሰጠው ቃል አሁን በከተማው እና በዙሪያው በቂ የጸጥታ አካላት አሉ። የአገር መከላከያ ሰራዊትና የፌዴራል ፖሊስ የከተማው ጸጥታ እንዲረጋጋ አድርገዋል ብሏል። መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ እንዲጀመሩም አመልክቷል። በክልሉ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ አንድ የባንክ ስራ አስኪያጅ በመቀጠልም የጋምቤላ ከተማ ፖሊስ ጽህፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉ ተገድለዋል። የፖሊስ አዛዡ የተገደሉት የባንክ ስራ አስኪያጁ ተገደሉ ከቀናት በኋላ ነው። በሰሞነኛው ግጭት በርካታ ንጹሃን ሰዎች በወጡበት ቀርተዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ለአንድ ቀን የስራ ጉብኝት አዲስ አበባ ገብተዋል። ሩቶ አዲስ አበባ ሲደርሱ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበራዊ መገናኛ ገጻቸው ባሰፉ ጉብኝቱ በሁለቱ ሀገሮቻችን መካከል ያለውን ትልቅ ታሪካዊና ወንድማማዊ ግንኙነት የሚንጸባረቅ ነው ብለዋል። በተጨማሪም በሀገሪቱ የሁለትዮሽ ግንኙነታቸውን የሚያጠናክሩበት ሁኔታ ላይ እንዲሁም በአፍሪካ ቀንድ የሰላምና የጸጥታ ጉዳዮች ላይ ሀሳብ መለዋወጣቸውን ገልጸዋል። ሩቶ ወደ አዲስ አበባ ሲመጡ የኢትዮጵያዊ 2018 ዓ.ም ከገባ ይህ ሁለተኛቸው ነው። በአፍሪካ የዲፕሎማሲ ማዕከልነትን የሚቀናቀኑት ናይሮቢና አዲስ አበባ በመሪ ደረጃ የሚያደርጓቸው ንግግሮች ቀጠናውን በማረጋጋት ሂደት ምን ሚና ይኖራል ትላላችሁ? በተያዘው ዓመት 11 ሰዎች በጅብ ተበልተው ህይወታቸው አልፏል። በማዕከላዊ ኢትዮጵያ በሀላባ ዞን ዊራ ዲጆ ወረዳ ጡቃ ቀበሌ ታህሳስ 14 ቀን 2018 ዓ.ም ከቀኑ 6 ሰዓት ተኩል ድርጊቱ የተፈጸመው የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት በአርሶ አደር መኖሪያ ቤት ውስጥ ጅብ ገብቶ የ3 ዓመት ህፃን ላይ ጥቃት በማድረሱ ህፃኗ ህይወት ወዲያውኑ ማለፉን ተናግሯል። የህፃኑ አስክሬን በአካባቢው ህብረተሰብ ትብብር የተገኘ ሲሆን ጥቃት የፈጸመው ጅብም የአካባቢው ማህበረሰብ ባደረገው ጥረት ተገድሏል። በክልሉ በሚገኙ ሀላባ፣ ጉራጌ እና ስልጤ ዞኖች በ2018 ዓ.ም አንድ አዛውንት፣ አንድ ወጣትና 9 ህጻናት በአጠቃላይ 11 ሰዎች በጅብ ተበልተው ህይወታቸው ማለፉ ተገልጿል። ህብረተሰቡ መሰል አደጋ እንዳያጋጥማቸው ጥንቃቄ ሊያደርጉ ይገባል ሲል የማዕከላዊ ኢትዮጵያ ክልል ፖሊስ ሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል። በአማራ ክልል እና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ እና በአላማጣ ወረዳ ጥሙጋ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኪሳ ጎሮ ዛሬ ከሌሊቱ 9 ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸው፣ እነዚህ ታጋጆች ውስጥ ኬስ ካሳዬ ቢወጣ የራያ ሀገረ ስብከት ወንጌል ኃላፊ እንደሚገኙበት ምንጮች ገልጸዋል። በሳዑዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 2026 ጀምሮ ክፍያቸውን በተዘረጋው የኤሌክትሮኒክ ስርዓት እንደሚከፈላቸው፣ ይህም የደሞዝ ጥበቃ እንደሚሰጣቸው እና ግልጸኝነት እና ጊዜን የጠበቀ ክፍያ እንደሚሰጣቸው ደረግ የአገሪቱ የሰው ሀብት ሚኒስቴር አስታውቋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሁሳነድ በተባለው ስርዓት የሚከፈላቸው ሲሆን
ያገኙትን ገንዘብም በተፈቀዱ መንገዶች ውጪ ላሉ ቤተሰቦቻቸው ማስተላለፍ ይችላሉ። ሳውዲ ይህንን ስርዓት ከ24 ጀምሮ ወደ ስራ ለገቡ አዳዲስ ሰራተኞች መጠቀም የጀመረች ሲሆን የተለያዩ ሂደቶችን ካለፈ በኋላ ከ2026 ጀምሮ ወደ ሙሉ ትግበራ ይገባል ተብሏል። በአዲሱ ስርዓትም ሰራተኞች የሂጅራ ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸውን ያገኛሉ ተብሏል። አዲሱ ስርዓትም የቤት ሰራተኞች ጊዜውን የጠበቀ ክፍያ እንዲያገኙ በማስቻል ከሚጠብቃቸው መንገላታትና የክፍያ ማጣት ይጠብቃቸዋል። ዘገባው የዘ ኢኮኖሚክ ታይምስ ነው። የዶናልድ ትራምፕ አስተዳደር በዓለም ዙሪያ የተለያዩ ሀገራት በአምባሳደርነትና በከፍተኛ የዲፕሎማሲ እርከን ላይ የሚገኙ 30 የሚጠጉ አንጋፋ ዲፕሎማቶችን በአስቸኳይ ወደ ሀገራቸው እንዲመለሱ ጥሪ አቅርበዋል። እነዚህ ዲፕሎማቶች መካከል ግማሽ ያሉ 15ቱ በአፍሪካ ሀገራት ተመድበው የሚሰሩ መሆናቸው ውሳኔው በሀገሪቱ ላይ ያለውን ትኩረት አጉልቶታል። የውሳኔው ዓላማ የፕሬዝዳንቱን ትራምፕን አሜሪካ ትቅደም አሜሪካ ፈርስት ፖሊሲ በተግባር ለመተርጎም የታለመ ሲሆን ነባር ዲፕሎማቶችን በአዲስና ከአስተዳደሩ ርዕዮተ ዓለም ጋር በሚጣጣሙ ግለሰቦች ለመተካት የታቀደ ነው። አስተዳደሩ የሀገሪቱን የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑን ገልጿል። ወደ ሀገር ቤት እንዲመለሱ የተጠሩት ባለሙያዎች በዘርፉ ለረጅም ዓመታት ያገለገሉና ሰፊ ልምድ ያላቸው መሆናቸውን ይታወቃል። ይህም በአሜሪካ እና በአፍሪካ ሀገራት መካከል ባለው የዲፕሎማሲያዊ ግንኙነት ላይ ምን አይነት ለውጥ ሊያመጣ ይችላል በሚለው ጉዳይ በዓለም አቀፍ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። እንደ ሲጂቲኤን አፍሪካ ዘገባ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ